ከአሊኤክስፕረስ የመጀመሪያ ኦርደራችሁን እንዴት እንደምታዙ እንዲሁም ደግሞ እኔም $1 ብቻ ያዘዝኩትን እቃ እናንተም እንዴት ኦርደር እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ይሄን ቻናል ደግሞ ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። መጀመሪያም እንግዲህ ወደ አሊኤክስፕረስ አፕሊኬሽን እንገባና ሳይን ኢን እናደርጋለን። አካውንታችን እናስተካክላል ማለት ነው። አካውንታችን የሚለውን ከስር ያለውን ከነካም በኋላ እዚህ ጋር ሳይን ኢን ኤንድ ሬጂስተር የሚላለ እሱን በመጫን ሳይን ኢን ዊዝ ጉግል ነው። በጉግል አካውንቴ ነው የምገባው ማለት ነው። ሶ በዚህ መልኩ ከመጣ በኋላ እንግዲህ ሳይን ኢን ሰክሰስፉል ብሎኛል። በዚህ መልኩ ወደ አካውንቴ ከገባው በኋላ እዚህ ጋር ሴቲንግ የሚል አለ። ፕሮፋይላችን እናስተካክላለን ማለት ነው። ከላይ እዚህ ጋር እንደምታዩት ፕሮፋይል የሚል አለ። ፕሮፋይል ላይ እዚህ ጋር ፎቶአችሁን ማስገባት ትችላላችሁ። ከፈለጋችሁ ጀንደራችሁን፣ በርዚራችሁን፣ ካውንትሪያችሁን ማስገባት ትችላላችሁ። እዚህ ጋር ጀንደራችሁን ማስገባት ትችላላችሁ። በርዚራችሁን፣ ካውንትሪያችሁን ማስገባት ትችላላችሁ። እነዚህን ካስገባችሁ በኋላ እንግዲህ ወደ ሺፒንግ አድሬስ እንገባለን። ሺፒንግ አድሬስ ላይ እንግዲህ አድ ኒው አድሬስ ብለን ሙሉ ኢንፎርሜሽናችንን እናስገባለን ማለት ነው። እዚህ ጋር ስማችንን እናስገባለን። በመቀጠል ስልካችሁን ታስገባላችሁ። ከዛ እዚህ ጋር ደግሞ ያላችሁበትን አካባቢ ታስገባላችሁ ማለት ነው። ይሄኛው ኦፕሽናል ስለሆነ ብታዩትም ችግር የለው። ይሄ እንግዲህ ያላችሁበትን ክልል ወይም ደግሞ ነው የምታስገቡት ማለት ነው። እዛ ዚፕ ኮድ ላይ ደግሞ እናንተ የምትኖሩበትን አካባቢ የፖስታል ኮድ ወይም ደግሞ የዚፕ ኮድ አለ፣ እሱን ነው የምታስገቡት ማለት ነው። እንደዚህ ያስገብታችሁ ከጨረሳችሁ በኋላ እንግዲህ እዚህ ጋር ይሄ ሺፒንግ አድሬስ እንግዲህ ባይ ዲፎልት እናንተ እቃ በምገዙበት ሰዓት ሁሌ እንዲመጣላችሁ ከፈለጋችሁ ይችኛዋን አክቲቭ ታደርጋላችሁ ማለት ነው። ከዛ በኋላ ይሄኛው ሺፒንግ አድሬስ ባይ ዲፎልት የእናንተ ሺፒንግ አድሬስ ይሆናል ማለት ነው። ሴቭ አድርጋችሁ ትወጣላችሁ ማለት ነው። እንግዲህ ሴቭ አድርጋችሁ ከወጣችሁ በኋላ እንግዲህ የእናንተ ሺፒንግ አድሬስ ባይ ዲፎልት ይሄ ነው ማለት ነው። ወደኋላ ትመለሱና ምንድን ነው የምታደርጉት? ካርዳችሁን ነው እዚህ ጋር የምታስተካክሉት። ካርዳችሁን የምገዙበትን ካርድ ማለት ነው። እዚህ ጋር አድኒ ካርድ ትላላችሁ። እዚህ ጋር የሚሞላል የካርድ ነንበራችሁን፣ ካርዱን ስታወጡ ያስገባችሁትን ስም እንዲሁም ኤክስፓየር ዴቱ እና ሲቪቪ የሚባለውን ቁጥር ታስገባላችሁ። ከዛ ሴቭ ብላችሁ ጣላችሁ። እኔ ባይ ዲፎልት እንግዲህ እዚህ ጋር የማስተር ካርድ አለኝ። የማስተር ካርድን ያስገብቻለሁ ማለት ነው። እንደዚህ ካስገባችሁ በኋላ ወደ ኋላ ትመለሱና እንግዲህ ወደ ሆም ፔጅ ማለት ነው እቃ ወደ መግዛት ነው የምትሄዱት። እኔ እንግዲህ ለመግዛት ያሰቡት እንኳን ኤርፓድ ነበረ። እስቲ አሪፍ አሪፍ እቃ እናያለን። በዛው ያው እንግዲህ በዌልካም ዲል ስለሆነ ከ146 ብር ጀምሮ ናቸው። ኢቨን $1 አካባቢ ማለት ነው። እንግዲህ የማታገኙት እቃ የለም። እንግዲህ የሜን ዋሌቶች አሉ፣ እዚህ ጋር ሰዓቶች አሉ። ኢቨን በ146 ብር ናቸው። ይሄን እድል ከአንዴ በላይ አታገኙትም፣ ምክንያቱም ይሄ በዌልካም ዲል ስለሆነ ማለት ነው። እንደዚህ ካየናቸው በኋላ እንግዲህ እስቲ ይህን ኤርፓድ እንየውና ዲቴሉን ካየን በኋላ እንወስናለን ማለት ነው። ያው 146 ብር ከ10 ሳንቲም ይላል። የዌልካም ዲል አለው። ኦሪጂናል ኤርፕሮ ብሉቱዝ ኤርፎን ብሉቱዝ 5.3 ይባላል። እንግዲህ ተጨማሪ የሚከፍሉት ክፍያ የለም፣ ፍሪ ሺፒንግ ነው። እዚህ ጋር እንግዲህ እናያለን። እስቲ ከአፕሪል 1 እስከ ሜይ 1 ድረስ ወደዚህ ወደ እጃችሁ ላይ ይደርሳል ማለት ነው። እንግዲህ እስቲ አሪፍ እቃ ይመስላል። እስቲ ለማንኛውም ሌላ ምንና የሌለ እቃ የለም ነው የምላችሁ። በቃ ኢቨን ግላሶች እንኳን ታገኛላችሁ በመቶ ምናምን ብር ማለት ነው። ፍሪ ሺፒንግ ናቸው። በጣም ነው የሚያምሩት። ደግሞ ይሄ እንግዲህ ገዝተው ሰዎች ፎቶ ልከው እንግዲህ ሬት ያደረጉ ሰዎች ናቸው ማለት ነው።
የፀሐይ ግላሶች ናቸው። እንግዲህ እንያቸው እንደውም እነዚህን እስኪ በጣም ያምራል ነው የሚሉት። እዚህ ጋር ኮሜንት የሰጡ ሰዎች አሉ። እነሱንም የግድ ማየት አለባችሁ ከመግዛታችሁ በፊት የተሰጠውንም ሬት ምናምን ማየት አለባችሁ። እዚህ ጋር የተለየ ከለር አለ። የተለያየ ከለር የሚያማምሩ ከለሮች አሉ። እኔ ግን ጥቁሩን ስለምፈልግ እስቲ ይህን ጥቁሩን ሊየው። እንግዲህ በዚህ መልኩ ይመጣላችኋል ማለት ነው። እስቲ ይሄ ጥቁሩ ነው እንግዲህ ያው ከአንድ በላይ ማዘዛችሁንም ምክንያቱም ይሄ በዌልካም ዲል ስለሆነ ማለት ነው። እዚህ ጋር ኮንቲኒው እንለዋለን። እዚህ ጋር ሺፒንግ አድሬሳችሁ መጥቷል። ሺፒንግ ሜትዱ መጥቷል። ከመች እስከ መች ይሄ ቀን እንደሚመጣላችሁ ማለት ነው። ከአፕሪል 22 እስከ ሜይ 3 ድረስ ነው ማለት ነው እጃችሁ ላይ የሚደርሰው። ፔመንት ሜትዱ እንግዲህ በማስተር ካርድ ነው። እሱን ማብራት አለባችሁ። ሰብ ቶታሉ እንግዲህ 146 ብር ከ10 ሳንቲም ነው። እዚህ ጋርም ቶታል የሚለው ላይ 146 ብር ነው የሚለው። ምንም ሺፒንግ ተጨማሪ ክፍያ የለባችሁ። ምንድነው የምታደርጉት? እዚህ ጋር ፔናው ነው መጨረሻ ላይ የምታደርጉት ማለት ነው። እዚህ ጋር ፔናው ካላችሁት በኋላ እንግዲህ ፔመንት ፕሮሰስ አለው። በዚህ መልኩ ያልቃል። በቀጣይ ደግሞ ኦርደር ያደረግናቸውን እቃዎች ስንቀበል ሃምቦክስ እያደረግኩ አሳያችኋለሁ። እስከዛ ግን እናንተ ይሄን ቻናል ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡኑ በሌላ አሪፍ ቪዲዮ እንገናኛለን። ቻው